መዝሙረ ዳዊትን ከመጸለያችን በፊት መጀመሪያ ምን እንበል? እርግጠኛ ነኝ አብዛኞቻችሁ መዝሙረ ዳዊትን ጸሎቱን ስትጸልዩ መጀመሪያ ላይ ምን ማለት እንዳለባችሁ የምታውቁ አይመስለኝም። አዎ አብዛኛው ሰው መዝሙረ ዳዊትን ቀጥታ ዝም ብሎ ነው የሚጸልየው። ነገር ግን መዝሙረ ዳዊትን ከመጸለያችን በፊት መጀመሪያ ላይ ማለት ያለብን አንድ ኃይለ ቃል አለ። የምታውቁ ደግሞ ላላወቁት ማሳወቅ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። እሺ መዝሙረ ዳዊትን ከመጀመራችን በፊት መጀመሪያ ምን እንላለን መሰላችሁ? ናአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥኡ መቃል ታለብወኒ ነገረ ወፍካሬ ኩሉ አምሳል ከመ አወድሳ ለማርያም ድንግል እንዘ ጸርህ ወእብል ትላላችሁ ማለት ነው። በአማርኛው በጣም ይገርማል እኮ። ናአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥኡ መቃል አለ። መዝሙረኛው የእስራኤል ንጉሥ ዳዊት ሆይ ወደ እኔና የዚህን ጣፋጭ ሰላም ፍቅር የሆነ ጸሎት መዝሙር ትርጉሙን ትገልጽልኝና አስረዳኝ ዘንድ ሚስጥሩም ይገባኝ ዘንድ እየጮኽና እየተናገርሁ ድንግል ማርያምንም አመሰግናት ዘንድ ወደ እኔና። በጣም ይገርማል እኮ መጨረሻ ላይ እንዘ እጸርህ ወእብል አለ። አዎ እንደዚህ እያልሁ አመሰግን ዘንድ እንደማለት ነው። ልክ ይህንን ካልን በኋላ ቀጥታ መዝሙረ ዳዊትን እንጀምራለን ማለት ነው። መቼም ግልጽ ነው ብዬ አስባለሁ። ለምሳሌ በግዕዙ ጸሎት የሚያደርጉ ሰዎች ናአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥኡ መቃል ታለብወኒ ነገረ ወፍካሬ ኩሉ አምሳል ከመ አወድሳ ለማርያም ድንግል እንዘ እጸርህ ወእብል ብለው ቀጥታ ወደ መዝሙር 1 ይገቡና ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን እያሉ መዝሙረ ዳዊትን ይጀምራሉ ማለት ነው። በአማርኛ መዝሙረ ዳዊትን የሚጸልዩ ሰዎች ደግሞ መዝሙረኛው የእስራኤል ንጉሥ ዳዊት ሆይ ወደ እኔና ጥዑም የሆነው ጣፋጭ የሆነው ፍቅር የሆነው መዝሙርህ ሚስጥሩ እንዲገለጽልኝ ትርጉሙ እንዲገባኝ ታተጋኝና ታበረታይ ዘንድ እየጮኽና እየተናገርሁ ድንግል ማርያምንም አመሰግናት ዘንድ ወደ እኔና ጸሎቴንም እንዲህ እያልኩ ጀምራለሁ በማለት ቀጥታ ወደ መዝሙር 1 ገብታችሁ ጸሎታችሁን ትጀምራላችሁ ማለት ነው። በሚቀጥለው ቪዲዮ ደግሞ ስብሐት የት ላይ እንደሚገባና ከሰኞ እስከ እሁድ ድረስ መዝሙረ ዳዊትን እንዴት ከፋፍለን መጸለይ እንዳለብን አጭር ቪዲዮ እሰራላችኋለሁ ማለት ነው። ቪዲዮ ከተመቻችሁ የበኩላችሁ እንድትወጡ መልእክቴን እያስተላለፉ መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን።